ሰላም ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ይበል። ዛሬ የማቀርብላችሁ የህግ ክፍል ጋብቻ በንብረት በኩል ስለሚኖረው ውጤት በሚል ክፍል ውስጥ እንመለከታለን ማለት ነው። የባልና ሚስት የግል ሀብት ጋብቻው በሚፈጸምበት ጊዜ በየግል የነበሯቸው ንብረቶች ወይም ከጋብቻ በኋላ በውርስ ወይም በስጦታ በየግላቸው ያገኟቸው ንብረቶች የግል ንብረታቸው ሆነው ይቀራሉ ማለት ነው። ሌላው ምንድነው? በግብይት የተገኙ ንብረቶች አንቀጽ 58 ነው። ባልና ሚስት ከተጋቡ በኋላ አንዱ የግል ሀብቱ በሆነ ንብረት ውስጥ ያገኘው ወይም በግል ገንዘቡ የገዛቸው ወይም የግል ንብረቱ ሽጦ የሚያገኘው ገንዘብ የግል ሀብቱ ይሆናል ማለት ነው። ንዑስ አንቀጽ 2 በዚህ ክፍል ላይ አንቀጽ ላይ ምንድነው የሚለው? ድንጋጌው ተፈጻሚ የሚሆነው በግብይት የተገኘ ንብረት የግል ይባልልኝ ብሎ አንደኛው ወገን ጥያቄ ሲያቀርብ እና ፍርድ ቤት ሲያጸድቀው ብቻ ነው ማለት ነው። ይሄ ማለት ምንድነው? የግል ምንም እንኳን የግል ንብረቱን ሽጦ ገንዘብ ያገኘ እንደሆነ ወይም ደግሞ የገዛ እንደሆነ ወይም ደግሞ ንብረቱን የያዘ እንደሆነ በዚህ ሁኔታ ላይ ፍርድ ቤት ሄዶ የግል ንብረቴ ነውና ይሄ ነገር እንደዚህ እንዲወሰንልኝ የግል መሆኔን እንዲወሰንልኝ ብሎ ካልጠየቀ ይሄ ህግ የግል ንብረቱ እንዳልሆነ ይቆጠርበታል ማለት ነው። አንቀጽ 59 ምንድነው? የግል ሀብትን ስለማስተዳደር እያንዳንዱ ተጋቢ የግል ሀብቱን ራሱ ለማስተዳደር ገቢውንም ለመቀበል ይችላል። እያንዳንዱ ተጋቢ የግል ሀብቱን ራሱ ሊያዝበት ነፃነት አለው ማለት ማንኛውም አካል ጣልቃ ሊገባበት አይችልም ማለት ነው። የራሱ የግሉ ንብረት እንደመሆኑ መጠን ማለት ነው። የግል ሀብትን አስተዳደርን በጋብቻ ውል ስለመወሰን ባልና ሚስት አንደኛው የሌላውን ተጋቢ የግል ሀብት በሙሉም ወይም በከፊል እንዲያስተዳድረት እና እንዳስፈላጊነቱ እንዲይዝበት በጋብቻ ውላቸው ሊወስኑ ይችላሉ ማለት ነው። በጋብቻ ሜሬጅ ኮንክሉድ በሚደረግበት ሰዓት ላይ ውሉ ላይ የግል ንብረቴን አንቺ ወይም አንተ ማኔጅ እንድታደርግልኝ ብሎ እዚህ ጋር ማስቀመጥ ይችላሉ ማለት ነው። በዚህ አንቀጽ ንዑስ አንቀጽ 1 በተመለከተ አኳኋን ንብረት የማስተዳደር ስልጣንን የሰጠው ተጋቢ በሌላኛው ተጋቢ ሲጠየቅ ስለ ንብረቱ አስተዳደር ዓመታዊ የሂሳብ መግለጫ የመስጠት ግዴታ አለበት ማለት ነው። በጋብቻ ውል ውስጥ መሰረት ላይ አንቺ ወይም አንተ ይሄን የግል ንብረቴን እንድታስተዳደርልኝ ብሎ ፍቃዱን ቢሰጠውም ነገር ግን ደግሞ ዓመታዊ የሂሳብ መግለጫ ላይ ይህን ነገር እንድታብራራልኝ ብሎ መጠየቅ ደግሞ ይችላል ማለት ነው። አንቀጽ 61 ምንድነው የሚለው? ስለ ውክልና ስልጣን ነው። ከተጋቢዎቹ አንዱ የግል ሀብቱን በሙሉ ወይም በከፊል እንዲያስተዳድርለት ለሌላኛው ተጋቢ ውክልና መስጠት ይችላል ማለት ነው። የባል አንቀጽ 61 ምንድነው የሚለው? የባልና ሚስት የጋራ ሀብት ባልና ሚስት ከግል ጥረታቸውና ከግል ወይም ከጋራ ንብረታቸው የሚያገኟቸውን ገቢዎች ሁሉ የጋራ ሀብቶቻቸው ይሆናሉ ማለት ነው። በዚህ ህግ በአንቀጽ 59 ንዑስ አንቀጽ 2 መሰረት የአንደኛውን ተጋቢ የግል ሀብት ነው ካልተባለ በስተቀር ባልና ሚስት ከተጋቡ በኋላ በግብይት የሚያገኙት ንብረት ሁሉ የጋራ ሀብታቸው ይሆናል ማለት ነው። በስጦታ ወይም በኑዛዜ ቃል በሌላ አኳኋን ካልተመለከተ በስተቀር በስጦታ ወይም በኑዛዜ ለተጋቢዎቹ የተሰጧቸው ንብረቶች ሁሉ የጋራ ሀብቶቻቸው ይሆናሉ ማለት ነው። በሌላ አኳኋን ማለት ምንድነው የሚለው? ምናልባት ባልም ሆነ ሚስት ከዚህ በፊት በኑዛዜ ወይም በስጦታ ያገኘችው ንብረት ያገኘችው ከሆነና በዛ መሰረት ከሆነ የየግላቸው ሀብት ይሆናል ማለት ነው። ግን ለባልና ሚስቶቹ በተመሳሳይ ሰዓት
በኑዛዜ ወይም በስጦታ ያገኙ እንደሆነ ይሄ የጋራ ሀብታቸው ሆኖ ሊቆጠር ይችላል ማለት ነው። ግን ቀድሞ በኑዛዜም ሆነ በስጦታ ወይም ደግሞ የግል ሀብት አፍርተው ከሆነና ያን ካገኙ ያ የየግል ሀብታቸው ነው ማለት ነው። በነገራችን ላይ በኑዛዜ በጋብቻ ላይ እያለ ሰው ሊናዘዝለት ይችላል። የቤተሰብ አካል የሆነ አንደኛው ኑዛዜ ሊያገኝ ይችላል። ያ ያገኘው ንብረት የግል ሀብቱ እንደሆነ ይቆጠራል ማለት ነው። የህግ ግምት ሌጋል ፕሪዘምፕሽን የምንለው ማለት ነው። የህግ ግምት ምን ይላል? በዚህ ክፍል ውስጥ ስለ ህግ ግምትንም በደንብ አድርገን መረዳትና መገንዘብ ይኖርብናል ማለት ነው። አንደኛው ተጋቢ የግል ሀብቱ መሆኑን ካላስረዳ በስተቀር ማንኛውም ንብረት በአንደኛው ተጋቢ ስም ብቻ የተመዘገበ ቢሆንም እንኳ የጋራ ሀብት እንደሆነ ይቆጠራል ማለት ነው። እዚህ ጋር ሁል ጊዜ ጥንቃቄ ማድረግ መቻል ያለብን ምንድን ነው? ሌጋል ፕሪዘምፕሽኑ ምን ይላል፣ የህግ ግምቱ ምን ይላል የሚለውን ነገር በጣም ኮንሰንትሬት አድርገን ልንረዳ ወይም ልንገነዘብ ይገባል ማለት ነው። የማስረዳ ሸክም ፕሩፍ ኦፍ በርደን የሚባለው በጣም ስትሮንግ ሆነን ይህን ልንገነዘበው ይገባል ማለት ነው። በዚህ አንቀጽ ውስጥ ንዑስ አንቀጽ ምንድን ነው የሚለው? የግል ንብረት መሆኑን ሶስተኛ ወገኖች የሚያውቁ ወይም ሊያውቁት የሚገባ ካልሆነ በስተቀር ባልና ሚስቱ ወይም ከሁለቱ አንዱ ይሄው ንብረት የግል ነው በማለት በሶስተኛ ወገን ላይ መቃወሚያ አድርገው ሊያቀርቡት አይችሉም ማለት ነው። ይሄ እዚህ ጋር በጣም መገንዘብ መቻል ይኖርብናል ማለት ነው። ህጉ ሁል ጊዜ እያለ ያለው ባልና ሚስት አንድ አካል ናቸው። ንብረታቸውም በግልም ይኑር በጋራ ያፈሩት ካለ የጋራ ሀብት ብሎ ነው ህጉ የሚያስቀምጠው ማለት ነው። ነገር ግን ፕሩፍ ኦፍ በርደን ይገባኛል ባይ ወይም ደግሞ ጠያቂ አካል የማስረዳት ኃላፊነት ያስቀምጥበታል ማለት ነው። ሌላው ምንድነው? አንቀጽ 64 ነው ስለ ባልና ሚስት ገቢ መደበኛ የገቢ አስተዳደር። ባል ሚስት እያንዳንዳቸው ገቢያቸውን በየራሳቸው ይቀበላሉ ማለት ነው። ባልና ሚስት በየግላቸው የሚያገኙትን ገቢ የግል ወይም የጋራ የባንክ ሂሳብ በመክፈት ማስቀመጥ ይችላሉ። ከባልና ከሚስት አንደኛው ሲጠይቅ ሌላኛው ተጋቢ ያገኘውን የገቢ መጠን የማሳወቅ ግዴታ አለበት ማለት ነው። ምንድነው እዚህ ጋር ስለ ባልና ሚስት ገቢን በተመለከተ ነው እንትን የሚያደርገን አንቀጽ 64 ነው። ንዑስ አንቀጽ ባልና ሚስት እያንዳንዳቸው ገቢያቸውን በየራሳቸው ይቀበላሉ። ባልና ሚስት በየግላቸው የሚያገኙትን ገቢ የግል ወይም የጋራ የባንክ ሂሳብ መክፈት ማስቀመጥ ይችላሉ። ከባልና ከሚስት አንደኛው ሲጠይቅ ሌላኛው ተጋቢ ያገኘውን የገቢ መጠን የማሳወቅ ግዴታ አለበት። ይሄን ያህል ያገኘውን የገቢ መጠን ለባል ወይም ለሚስት ማሳወቅ ግዴታ ነው ማለት ነው። አመሰግናለሁ። ኮፒ ሼር ፖስት ያደረጋችሁ አመሰግናለሁ።